ከከተማ ወጥተን ሄድነው ሌክ ማላዊን ለማየት ነው። የማላዊ ሐይቅ አፍሪካ ሶስተኛው ትልቁ ሐይቅ ነው። 90 ኪሎ ሜትር ርቀት ላይ ይገኛል ከሊሎንግዌ። በታንዛኒያም በሞዛምቢክም በኩል የሚዋሰን ትልቅ ሐይቅ ነው። ኒያሳ ይሉታል በታንዛኒያና በሞዛምቢክ በኩል በሁለቱ ሀገራት ሲጠሩት። እዚህ ግን ማላዊ ይባላል። በእርግጥ በፊት ማላዊም ኒያሳ ላንድ ነበረ የምትባለው። ካሌንደር ሌክም ይሉታል። ምክንያቱም ወደ 364 ኪሎ ሜትር በ51 ወይ 52 አካባቢ ኪሎ ሜትር ስፋት ስላለው ማለት ነው። ስለዚህ በቀንና በወር ማለት ነው። ግን አሁን ሰፍቶ 360 ምናምን የነበረው ከ500 አልፏል ነው የሚባለው። ያኛውም 75 ኪሎ ሜትር አካባቢ ይደርሳል ይባላል። በፊት ግን እንደዛ ነበረና ለዛ ነው የካሌንደር ሌክ የሚሉት። አንድ ከተማ አለች እዛ ከመደረሱ በፊት ሳሊማ የምትባል፣ እሷን ታኮ ነው ይሄ ሐይቁ የሚገኘው። ሳሊማ ደግሞ በጣም ትንሽ ከተማ ነች። አንድ የማንጎ ማቀነባበሪያ ትልቅ ፋብሪካና የስኳር ፋብሪካ ያለበት ከተማ ነው። ብዙ ብስክሌቶች አሉ እዛ ያየሁት። በእርግጥ ሊሎንግዌ ላይም አለ ብለውኛል። ምንድናቸው ብስክሌቶቹ? ትራንስፖርት አገልግሎትም ይሰጣሉ። ከኋላ መቀመጫ አላቸው፣ እቃ የሚቀመጥበት ላይ ደንበኛ እንደ በስፖንጅ ነገር መቀመጫ ሰርተውለታል። ስለዚህ ሰው ብስክሌቶቹ ላይ ከኋላ ተፈናጦ ትራንስፖርት ያገኛል ማለት ነው፣ በጣም በርካሽ። ይሄ ሐይቁ ዳር ላይ ምንም የረባ የልማት ስራ የለውም። ለቱሪስቶች የሚሆን የተወሰኑ ሬስቶራንቶች እንደዚህ ያሉ፣ ግን መንገዱ ራሱ ወደዛ ለመሄድ በቃ በጣም ጉራንጉር አልፈ ደካከሙ መንደሮች፣ እንደዚህ የማይመች መንገድ ነው ታልፎ ነው የሚኬደው። ምንም አልተሰራበትም ነገሩ። አሳ መረትበታል። እዛ ያሉትም አሳ አርቢዎች ናቸው በብዛት እዛች ትንሽ ከተማ ውስጥ ያሉት፣ ከሳሊማ አጠገብ ያለችው ማለት ነው። እዛን ቀን ኃይለኛ ነፋስ ነበረ፣ ማዕበል ነበረው ሐይቁና አሳ አጥማጆቹ ራሱ ወደዛ ለማጥመድ ሲገቡ እንዴት ሲሰቃዩ እንደነበር ይገርማል። አስጎብኚዎችም አሉ። መሀል ላይ በ30 ደቂቃ የጀልባ ጉዞ ላይ ደሴት፣ ትንሽ ደሴት አለች። እዛ ላይ ቱሪስቶችን ይወስዳሉ። ግን ማንም ቱሪስት አልነበረም። ቁጭ ብለው ነበረ ልጆቹ ያንን የሚያደርጉት። ትራንስፖርትም አለ። ጀልባዎች፣ ተለቅ ያሉ ጀልባዎች አሉ፣ አነስተኛ መርከቦች ወደ ሞዛምቢክም ወደ ታንዛኒያም አቅጣጫ የሚወስዱ። ግን ያው ጉዞ ረጅም ነው፣ 2 ቀን ያህል ሊወስድ ይችላል። በረራ ኢትዮፒካ ሊንክ